አሁን ላይ በተሰማ አሳዛኝ መረጃ የድምፃዊ አንዱዓለም ጎሳ ባለቤት ማለትም ቀነኒ አዱኛ በአሁኑ ሰዓት ህይወቷ እንዳለፈም ተሰምቷል። ያውላችሁም እንደምታውቁት አንዱዓለም ጎሳ በተለይም ደግሞ በኦሮምኛ ዘፋኝነቱ የሚታወቅ ሲሆን አሁን ላይ በተሰማ መረጃ ባለቤቱ ማለት የምትመለከቷት ቀነኒ አዱኛ በአሁኑ ሰዓት ህይወቷ እንዳለፈ የተነገረ ሲሆን ፖሊስም አሟሟቷን እየመረመረ እንደሆነም በአሁኑ ሰዓትም ተነግሯል። በዚህ ጉዳይ ላይ ተጨማሪ መረጃ ከተሰማ እየተከታተልኩ የማቀርብላችሁ ይሆናል። በዚህ አጋጣሚ ግን ለአንዱዓለም ጎሳ እንዲሁም ለአድናቂዎቹ ለቤተሰቦቹ እንዲሁም ለዘመድ አዝማዶቹ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለትም እፈልጋለሁ። በትግራይ ክልል ያለው የጸጥታ ሁኔታ ከቁጥጥር እየወጣ ይመስላል። በዶክተር ደብረጽዮን የሚመራ ቡድን በአሁኑ ሰዓት የአዲግራት ከተማ አስተዳደርን በኃይል መቆጣጠሩ የተነገረ ሲሆን በአካባቢው ካሉ ወጣቶች ጋርም ወደ ግጭት መግባታቸው ተሰምቷል። ትላንት የክልሉ ጊዜያዊ አስተዳደር ጌታቸው ረዳ በሰጡት መግለጫ የክልሉ የጸጥታ ሁኔታ ከቁጥጥራቸው እየወጣ መሆኑን ጠቅሰው ግልበጣ ሊያደርጉባቸው የሚፈልጉ አካላትን እስከ መጨረሻው እንደሚታገሏቸው አሳውቀዋል። 3 ወታደራዊ አመራሮች ላይም እግድ ጥለዋል። ትላንት የክልሉንና ቀጠናውን ወቅታዊ ትኩሳት አስመልክቶ ጽሑፋቸውን ያስነበቡት ጄኔራል ጻድቃን በትግራይ ያለው ፖለቲካዊ መካረር ለሻዕቢያ በር እንደከፈተና ከኢሳያስ ጋር መስራት የሚፈልጉ የትግራይ ኃይሎች እንዳሉ ጠቅሰው በኢትዮጵያና ኤርትራ መካከል ድንገት ጦርነት የመጀመሩን ነገር አይቀሬነት አረጋግጠዋል። የኤርትራ 300 ሺህ ጦርና ወንዱንም ሴቱንም ትጠጣለች። ኤርትራ በምስራቅ አፍሪካ የምትገኝ ሀገር ነች። ይህች ሀገር በምስራቅ አፍሪካ ውስጥ ትገኝ እንጂ በዓለም አቀፍ ደረጃ ዝናዋ የናኘው እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 በተካሄደው ጦርነት ከኢትዮጵያ ጋር በመዋጋቷና በፈረንጆቹ 1993 ራሷን ነጻ ሀገር ብላ ያወጀች ሀገር በመሆኗ ነው። ኤርትራ ነጻነቷን ያወጀችው በኢትዮጵያ ጭምር ሀገራዊ እውቅና ተሰጥቷት ነው። ኢትዮጵያ ሀገራዊ እውቅናውን ለመስጠት ፈቃደኛ ባትሆን ኖሮ እንደ ሶማሊላንድ ወይም እንደ ፑንትላንድ ወይም እንደ ታይዋን አይነት ዕጣ ፈንታ ይገጥማት ነበር። ሆኖም ግን ኢትዮጵያ ለኤርትራ ህጋዊ እውቅና ለመስጠት ፈቃደኛ በመሆኗ ነጻ ሀገር ለመሆን በቅታለች። በአፍሪካ ውስጥ በቅርብ ጊዜ ሀገርነት እውቅና ያገኙት ኤርትራና ደቡብ ሱዳን ናቸው። ደቡብ ሱዳን ሆነች ኤርትራ በሱዳንና በኢትዮጵያ ሀገራዊ እውቅና በመሰጠታቸው ምክንያት በተባበሩት መንግስታት ድርጅት ውስጥ ለሀገር እውቅና ተሰጥቷቸው የተመዘገቡ ሀገራት ለመሆን በቅተዋል። በእርግጥ ደቡብ ሱዳን ሆነች ኤርትራ ለረጅም ጊዜ ትጥቅ ትግል በማካሄድ ነው ነጻ ሀገር ለመባል የበቁት። ደቡብ ሱዳንም ኤርትራም ነጻ ከወጡባቸው ሀገራት ጋር ለረጅም ጊዜ ወታደራዊ ትግል ጭምር አካሂደዋል። ሆኖም ግን ደቡብ ሱዳን ሆነች ኤርትራ ከነጻነቱ በኋላ የተፈለገውን ያህል ነጻነትና እድገት ያላገኙ ሀገራት ተብለው በዓለም አቀፍ ሚዲያዎች ወቀሳና ክስ ይቀርብባቸዋል። ኤርትራ በ1993 የአፍሪካም የዓለምም አንደኛው ሀገር ተብላ በዓለም አቀፍ ደረጃ እውቅና በማግኘቷ ምክንያት ነው ከዓለም ህዝብ ዘንድ ለመታወቅ የበቃችው። ኤርትራ በፈረንጆቹ 2025 ግንቦት 24 ከደረሰች 32ኛ ዓመቷን ታከብራለች። እቺ የ31 ዓመት የነጻነት ታሪክ ያላት ሀገር ኤርትራ በአፍሪካ ውስጥ አነጋጋሪ የሆነችው በወታደራዊ ኃይሏ ምክንያት ነው። እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 ኤርትራ ያካሄደችው ጦርነት ከጎረቤት ሀገር ኢትዮጵያ ጋር ነው። ከኢትዮጵያ ጋር ያደረገችው ጦርነት ብዙ ዋጋ አስከፍሏታል። በወታደራዊም ሆነ በኢኮኖሚ ጉዳዮች ብዙ ጉዳት እንዳመጣባትም ተገልጿል። ከ1998 እስከ 2000 በተካሄደው የሁለት ዓመቱ ደም አፋሳሽ የኢትዮ ኤርትራ ጦርነት በኢትዮጵያ አሸናፊነት በኤርትራ ተሸናፊነት የተጠናቀቀ የምስራቅ አፍሪካ ጦርነት ነው። በእርግጥ ቢቢሲ የኢትዮ ኤርትራን ጦርነት በማበጠሪያ የተጣሉ የሁለት መላጦች ግጭት ሲል ገልጾት ነበር። የሁለቱ ሀገራት የድንበር ግጭትና ጦርነቱ የማያስፈልግ ጦርነት እንደነበር ቢቢሲ ሲገልጽ የኢትዮ ኤርትራ ጦርነት ኤርትራን ክፉኛ ጎድቷታል፣ በዓለም አቀፍ ደረጃም ብዙ ማዕቀብ እንዲጣልባት ምክንያት ሆኗል። ኤርትራ በማዕቀብ ታስራ ለብዙ ዓመትም ቆይታለች። በማዕቀብ ለ26 ዓመት ታስራ የነበረችው ኤርትራ ከጠቅላይ ሚኒስትር አብይ አህመድ ጋር ከ6 ዓመት በፊት ባደረገችው የሰላም ስምምነት ምክንያት የተወሰኑት ማዕቀቦች ተነስተውላት እንደነበር እናስታውሳለን። ሆኖም ግን በትግራይ ጦርነት ምክንያት መልሰው ምዕራባውያን ማዕቀብ ጥለውባታል። ኤርትራ በምዕራባውያን ሚዲያዎች ዘንድ የአፍሪካ ሰሜን ኮሪያ ተብላ ትጠራለች። ይህን የምዕራባውያንን የአፍሪካ ሰሜን ኮሪያ ማዕረግ ኤርትራም ሆነች ኤርትራውያን አይቀበሉትም። ለራሳችን ነጻነትና ለዋላይነት መቆማችን እንዴት ሰሜን ኮሪያ ያስብለናል ሲሉ ይሟገታሉ። የአፍሪካ ሰሜን ኮሪያ መባሉንም በፍጹም አይቀበሉትም። ብዙ ጊዜ ሲቃወሙት ይሰማል። ምዕራባውያን በበኩላቸው ኤርትራ ወታደራዊ በጀቷ የተጠናከረ በመሆኑ እና እያንዳንዱን ዜጋ ወታደራዊ ስልጠና እንዲወስድ በማስገደዷ የራሷ ህገ መንግስት አለመኖሯ፣ ምርጫ አለመካሄዷ እንዲሁም በአንድ ግለሰብ ቁጥጥር ስር ለረጅም ዓመት መቆየቷ ከሰሜን ኮሪያ ጋር ያመሳስላታል ሲሉ ምዕራባውያን የራሳቸውን የመከራከሪያ ሐሳብ ያቀርባሉ። በእርግጥ ኤርትራ በወታደራዊ በጀት ብዙ ወጪ የምታወጣ ሀገር ናት። ኤርትራ የራሷ አየር ኃይል፣ የምድር ኃይልና የባህር ኃይል ያላት ሀገር ናት። እቺ ሶስቱም ኃይል በጋራ ያላት ሀገር በ2006 በወጣ መረጃ መሰረት ኤርትራ ለወታደራዊ በጀቷ የምታወጣው $290 ሚሊዮን ነው ተብሏል። በኤርትራ ውስጥ ከ60 እስከ 70 ዓመት ዕድሜ ክልል ውስጥ ያሉ ግለሰቦች ሳይቀሩ ወታደራዊ አገልግሎት የመስጠት ግዴታ አለባቸው። በኤርትራ እያንዳንዱ 18 ዓመት የሞላው ሴትም ሆነ ወንድ ኤርትራዊ ዜጋ ወታደራዊ ስልጠና ለ6 ወር ያህል ይወስዳል። እንዲሁም ለኤርትራ ወታደራዊ ኃይል በአማካይ ለ18 ወራት ያህል የማገልገል ግዴታ እንዳለበት ይገለጻል። ኤርትራ ሳዋ የተባለ በዓለም አቀፍ ደረጃ አውቅ የሆነ ወታደራዊ ማሰልጠኛ አላት። በዚህ ማሰልጠኛ ውስጥ ወጣቶች ያለ ዕድሜያቸው ጭምር እየገቡ ወታደራዊ ስልጠና ይወስዱበታል የሚል ወቀሳ ከዓለም አቀፍ ሚዲያዎች ይቀርብባታል።
ምንም እንኳን እሷ በተደጋጋሚ ይሄ የተቀናበረ የስም ማጥፋት ነው በማለት ብታስተባብልም። ሳዋ ወታደራዊ ማሰልጠኛ ማዕከል የሀገሪቱ የመከላከያ ሰራዊት ኢዲኤፍ ምልምሎችና ብሔራዊ ወታደራዊ ስልጠና የሚሰጥበት አካዳሚ ሲሆን በተጨማሪ በኤርትራ ውስጥ የሁለተኛ ደረጃ ተማሪዎች የ12ኛ ክፍል ትምህርታቸውን ያጠናቀቁ ተማሪዎች በተቋም ውስጥ ተሳትፎ ስልጠና እንዲወስዱ ብሔራዊ ግዴታዎቻቸውን እንዲወጡ ይደረጋል። ሳዋ ወታደራዊ ማሰልጠኛ ማዕከል የሚገኘው ከ6ቱ የኤርትራ ክልሎች አንዱ የሆነው ጋሽ ባርካ ውስጥ ነው። ጋሽ ባርካ በሀገሪቱ በደቡብ ምዕራብ ክፍል ሲሆን በሰሜን በኩል አንሴባ፣ በምስራቅ የሀገሪቱ ማዕከላዊና በምዕራብ ደግሞ ከሀገረ ሱዳን ጋር ይዋሰናል። ይህ ሳዋ የተባለ ወታደራዊ ማሰልጠኛ ተቋም ከ6 ዓመት በፊት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መጎብኘታቸው ብዙዎችን ያስገረመ እንደነበር እናስታውሳለን። በእርግጥ ጠቅላይ ሚኒስትር አብይና ኢሳያስ አፈወርቂ ግንኙነታችንን አድሰናል ባሉ ሰዓት የኤርትራው ፕሬዝዳንትም የኢትዮጵያን አየር ኃይል የኢትዮጵያን የደህንነት ቢሮ ጭምር መጎብኘታቸው ብዙዎችን አስገርመው እንደነበር እናስታውሳለን። ሳዋን ለመጀመሪያ ጊዜ የጎበኙት የውጭ ሀገር መሪ ጠቅላይ ሚኒስትር አብይ አህመድ ሲሆኑ የኢትዮጵያን አየር ኃይልና የደህንነት ቢሮ የጎበኙትም የውጭ ሀገር መሪ ኢሳያስ አፈወርቂ እንደነበሩ በሰዓቱ ተዘግቦ ነበር። የኤርትራ እግረኛ ወታደር በ5 እዝ የተከፋፈለ ነው። ይህ 5 እዝ የሚታዘዘው ደግሞ በጄኔራል ነው። የኤርትራ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ፊሊጶስ ወልደ ዮሐንስ ይባላል። የኤርትራ ህዝብ ቁጥር 3.47 ሚሊዮን እንደሚገመት ዊኪፒዲያ ላይ ካለው መረጃ መመልከት ይችላል። የኤርትራ ህዝብ 3.47 ሚሊዮን ህዝብ ይሁን እንጂ በተለያዩ ምክንያቶች ወታደራዊ ስልጠና እንደሚወስድ ተገልጿል። የኤርትራ እግረኛ ኃይል ከ250 ሺህ እስከ 300 ሺህ እንደሚደርስም ይገለጻል። ኤርትራ ከ250 ሺህ እስከ 300 ሺህ ድረስ ያላት እግረኛ ወታደር ተጠባባቂውን ወታደር ጭምር አጠቃሉ ነው። ኤርትራ በዓለም ላይ ካሉት ከ145 ሀገራት ውስጥ በዓለም ደረጃ በወታደራዊ አቅም 120ኛ ደረጃ ላይ እንደምትገኝ ተገልጿል። ከአፍሪካ በወታደራዊ ኃይል አንደኛ ግብጽ ናት፣ ሁለተኛ አልጄሪያ ናት፣ ሶስተኛ ደግሞ ናይጄሪያ ናት፣ አራተኛ ደቡብ አፍሪካ፣ አምስተኛ ኢትዮጵያ ናት። ኢትዮጵያ በዓለም ደግሞ በወታደራዊ አቅሟ 52ኛ ደረጃ ላይ የምትገኝ ሀገር ናት። ኤርትራ በበኩሏ ከአፍሪካ 26ኛ ደረጃ ላይ ተቀምጣለች። ኤርትራም ሆነች ኢትዮጵያ ያልተረጋጋ ወታደራዊ ቁመና ያላቸው ሀገራት እንደሆኑም ዓለም አቀፍ ወታደራዊ ምንጮች ገልጸዋል። የኢትዮጵያና የኤርትራ ወታደራዊ ኃይል ያልተረጋጋ ወታደራዊ ኃይል የተባለው ደግሞ በጦርነት ውስጥ ተሳትፎ ስለሚያደርግ ነው። በቅርቡ ቢቢሲ ኤርትራ የክተት አዋጅ እንዳወጀች ዘግቧል። የኤርትራ መንግስት የቀድሞ የሰራዊት አባላት ወደ የክፍሎቻቸው ለዳግም ስልጠና እንዲመለሱና ሌሎችም ከሀገር ለመውጣት የሚጠበቅባቸውን መስፈርቶች እንዳጠበቀ በኤርትራ ውስጥና በውጭ ሀገራት የሚገኙ ሀገሪቱ ዜጎች